ገዱ አንዳርጋቸው ኤርትራ መሄዳቸውን አምነው በጦርነቱ መካከል ነገር ግን ዓላማው የተለየ እንደሆነ አድርገው ለማቅረብ ሲሞክሩና በተለያየ ጊዜ ሲዋሽ ስንመለከት እኔ አንቱ አልለው ገዱ አንዳርጋቸው በጣም ብዙ ጊዜ የተቆጠብኩት አብሮ መብላት ቃል ኪዳን ነው። አንድም ቀን ቢሆን አብረን ገበታ ቀርበናል፣ አንድም ቀን ቢሆን ፊት ለፊት ቁጭ ብለን ተወያይተናል የሚለው ነገር ነበር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ታናሽ ነው ከገዱ አንዳርጋቸው። ግን እውነት ክር ካለ እውነት ክርስቲያን ኮንክ እውነት ለእምነትህ የምትቆም ከሆነ የሄድኩበት ሁኔታ ተናገር ሲባል መዋሸት የለበትም ነበር። ገዱ በጣም ሲበዛ አፍረንባል። ዝም ብትል ብትቀመጥ ይሄ ሰው እስቲ ፓርላማ ላይ መጥቶ እባክህ ገዱ ምንም ይሁን ምን እንጣላላ ክር አለው ለክሩ ሲል ይመሰክራል። ምን አለበት ቢያንስ እዚህ ጋር አውልክ ነው ልኮናል። ግን የላከን እንደዚህ ነው ብትልቁ አትሊስት ይሻላል። ሄደሃል የሄድከው ማሳጅ የተሰራ ነው ኤርትራ ነው ኢሳያስን እንድትስምና በለስ አብራችሁ በልታችሁ እንድትመጣ ነው የተላከው። ትንሽ አታፍርም ገዱ? ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ሰው ህሊናውን ያውቀዋል፣ ማንም ሰው። ስለዚህ እኮ ነው ክር ካላችሁ ለክራችሁ መስክሩ። አው እኔ ክር አለኝ ምንም ስለሆነ አይደለም። ይኸው ክር አለኝ። አንዳንዱ ስልጣን ስለ አንዳንዱ ገንዘብ ሂድ እዛ በአንተ ጭንቅላት ልክ ሰውን አታስብ። ጠቅላይ ሚኒስትሩ በእያንዳንዱ ወቅት ላይ ክቡር ጠቅላይ ሚኒስትሩ ባይሆን ኖሮ ምንም ያስገደኝ ነገር አልነበረም። በእያንዳንዱ ወቅት ላይ ህዝብን ለማዳን ሀገርን ለማዳን ይሄ ትውልድ ከሰቆቃ እንዲወጣ እግዚአብሔር ባስቀመጣቸው ወንበር ላይ የህዝቡን ይሁንታ ከልጅነታቸው ደግሞ እግዚአብሔር ያስቀመጣቸው ራዕይ ላይ ተቀምጦ እኔ አንተ ብዬ ነው የማቀርበው ተቀምጦ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ 24/7 ለለውጥ እንደሚተጋ ያውቃል። ግን ስልጣን የሚባል የተረገመ ነገር ያችሁ ገንዘብ የሚባል የተረገመ ነገር ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ሰውነትን ያስክዳል፣ ማንነትን ያስተዋል። ገንዘብን መውደድ የሚገዙ ሰዎች ራሳቸው ያፍሩባል። ገንዘብ እና የመኖር ጉጉት ውጭ ሀገር የመኖር ጉጉት በስተርጅና ገዱ አንዳርጋቸውንም ሲያክልፈልፈው ማየት በጣም ነው የሚያሳፍረው። ገዱና ይልቃል ጌትነት ኢንጂነር በሉት ይልቃል ጌትነት በቦክስ ተደባድበዋል። ስደት ላይ ሄደው በቦክስ ተደባድበዋል። በገቡ ትንሽ ብዙም ሳይቆዩ በቦክስ እነዚህ የፖለቲካ ባህል ልምድ የሌላቸው ልጆችን ቤተሰቦችን አውሮፓ፣ ካናዳ፣ አውስትራሊያ፣ አሜሪካ አስቀምጠ ያስተማርክ ዜግነት ቀይረ የልጆችን ዜግነት አስቀይረ ኢትዮጵያ ነኝ አትበለኝ። ዶክተር አብይ ኢትዮጵያ ነው 48 ቢሊዮን ችግኝ የተከለው እሱ። የአየር መንገዱ 25 ሚሊዮን የሚያጓጉዘውን 100 ሚሊዮን ለማድረስ ቢሾፍቱ አየር መንገድ እየገነባ ያለው እሱ። ገበሬው በማዳበሪያ ተሰቃየ ብሎ ከዳንጎቴ ጋር 2.5 ቢሊዮን ማዳበሪያ እየሰራ ያለው ዶክተር አብይ ነው። 1.5 ሚሊዮን የመኖሪያ ቤቶች ገንብተን ጨርሰን ለህዝቡ በ5 ዓመት ውስጥ ማስረከብ አለብን ብሎ እየሮጠ ያለው ዶክተር አብይ ነው። አዲስ አበባ የአፍሪካ ብቻ ሳይሆን የኢትዮጵያ የኦሮሚያ አዲስ አበባ ከተማ አስተዳደር የዓለም መዲና መሆኗን በተጨባጭ ማሳየት አለብን እያለ እየሰራ ያለው እሱ ነው። 150 ዓለም አቀፍ ጉባኤዎች የተካሄዱት በእነ ዶክተር አብይ በእነ ክብርት ከንቲባ አዳነች አቤቤ ስራ ነው። ሲኦፒ 32 50 ሺህ በላይ እንግዳ መጥቶ አዲስ አበባን ለማጥለቅለቅና የአዲስ አበባን ገጽታ በዓለም አቀፍ ደረጃ ይሄ ጉባኤ ከፍተኛ ስለሆነ እየሰራ ያለው እሱ ነው። ሰውዬው በቃ የራቀ ነው። ሂዝ አንፓራለልድ አንማችድ አንስቶፔብል አስዌላስ አንፕሬዲክቴብል። በቃ ይሄን ነው የምለው። ማንም ሰው በቃ ከዘመን የራቀ ነው። እኔ አይደለሁም ያልኩት ፕሮፌሰር መስፍን ወልደማርያም የተባ ፍተሽ ያደረጉ ሰዎች ለኢትዮጵያ እስከ እግዚአብሔር የተላከ ስጦታ ነው። we were at the verge of disintegration ኢትዮጵያ ሙሉ በሙሉ ልትፈራረስ ነበር when Abiy assumed power። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጣ ኢትዮጵያ was really at the verge of disintegration። ኢትዮጵያ ብትንትኗ ሊወጣ ቋፍ ላይ ነበረች። ህወሓት አለ፣ የተለያዩ እንትኖች አሉ። እነዛን ሰብስቦ አቻችሎ አንድ አድርጎ ህወሓትን እስከ መጨረሻው ድረስ ባክሽ ብሎ ለምኖ ተው ጦርነቱ አይደለም ወዲህ ሰበይቲ አይደለም ይሄ ቴክኖሎጂ ነው ተው ብሎ ህዝብ ታስጨርሳላችሁ ብሎ እምቢ ብለው ገፍተው መጣው። እሱ ነው ድንበር አልፎ የገባው። ሰላ ድንጋይ ድረስ የመጣው እሱ ነው። እሸቴ ሞገስን ከነልጁ የገደለው እሱ ነው። ማይካድራን የጨፈጨፈው እሱ ነው። ጨፍጭፎ አይደለም ሱዳን የገቡት። አሁን ከነሱ ጋር አይደል ዘመነ ካሴ ላሳያችሁ እችላለሁ ቪዲዮ። ሱዳን ከነዛ ከማይካድራ ጨፍጫፊዎች ጋር ነው ዘመነ ካሴ ያለው። ከአማራ ጨፍጫፊዎች ጋር ወልቃይት ጠገዴ ሰቲት ሁመራ በህግ ይፈታል። ይሄን ለመስጠት ነው ዘመነ ካሴ ሄደው የፈለገውን እኛ ነው ለስልጣን አውቆን እንጂ የፈለገውን መስዋዕትነት ከፍለን ስትፈልጉ ታላቋን ትግራይ ሪፐብሊክ ገንቡ። እነዚህ ሰዎች የያዙት አጀንዳ ትንሽ ሀገሮች ኢትዮጵያ ውስጥ ትንሽ ሀገር መፍጠር ነው አንዱ። ይሄ ደግሞ ኢትዮጵያ ላይ ብቻ ሳይሆን ዘሆል አፍሪካ ላይ ያለ I know it very well. Ask those scholars or savants who have studied diplomacy and international relations. በደም ስለ ግሎባላይዜሽን የሚያውቁ ያነበቡ ዘ ወርልድ ኢዝ ፍላት የሚለውን መጽሐፍ የተነተኑ ሰዎች ነው። በዚህ ፍላት በሆነች ወርልድ ላይ እነ ሉምባ እነ ጆሹዋ ቶፓማንጋ ምናምን እነሱ እየታገሉለት ያለው በሃይማኖት ፍልስፍና ባልወደውም ጆሹዋን በጣም በሃይማኖት ፍልስፍና ባልወደውም ክርስቶስ ላይ ሌሎች ላይ ባለው እንትን ነገር ግን የሚያቀርባቸው ሁኔታዎች አሉ። ስለዚህ አሁን እነዚህ ሰዎች ገብቷቸው ኢትዮጵያን ማዳን የምንችለው አየር ኃይሉን በምን ደረጃ ኤሊት ስናደርገው ነው። እግረኛ ሰራዊቱን እንዴት በዓላማ በፍጹም ኢትዮጵያ ዓላማ ስናደራጀው ነው። ቀዩን መጽሐፍ እንዴት ቀይረን ህዝባዊ ስናደርጋት ነው። ከፓርቲ ወገንተኝነት ወደ ህዝብ ወገንተኝነት እንዴት ስንቀይረው ነው ብለው የሰሩ ናቸው። እነሱ ያልቀየሩት ነገር የለም። አይ ሃቭ ሲን ዊዝ ማይ ኔክድ አይስ በቃ በአይን አይቻቸው። የአየር ኃይል ትርኢቱን ስትመለከት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር ፊልድ ማርሻል ብርሃኑ ጁላ፣ ክቡር ጀነራል ይልማ መርዳሳ ይልሃል። ፌዴራል ፖሊሱን ስትመለከት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ይልሃል። ክልሎችን ስትመለከት ክቡር ሽመልስ አብዲሳ፣ ክቡር ሙስጠፌ ዑመር፣ ክቡር አሻድሊ ሐሰን፣ ክቡር ኦርዲን በድሪ ይላል። ከተሞችን ስታይ ክቡር አዳነች አቤቤ፣ ክቡር ከድር ጁሃር ይላል። ገጠሮችን ስታይ ይጠራል የክልሎችን መሪዎች። ስለዚህ በምንም መልኩ በምንም አይነት ሁኔታ ውስጥ ብትሄዱ እናንተ ለኢትዮጵያ አንድ ጠብ ሳታደርጉ ልትደነቁ
ስለተሳደባችሁ ውጭ ሀገር ተዘብዘፋችሁ ተጎልታችሁ ሺህ ምናምን መግላሊት አይከፍትም ነው ምናምን ተብሎ ይባላል። ሺህ ምናምን ጎማ አይነፋም ይባላልና እዛ ሆናችሁ የሆናችሁ ግብዳ የድሮ የስልሳዎቹ የምናምን ቆሞ ቀር ፖለቲከኞችና የነሱ ውርዲያም ወራሾች እናንተ ያደነቀ አርበኛ ሊባል ጀግና ሊባል ምንም ሳትሰሩ ሀገር በማፍረስ እየተጫወታችሁ መሳሪያ ልካችሁ ወንድም ከወንድም ጋር እያገዳደላችሁ ትምህርት ቤት እየዘጋችሁ የጤና ተቋማትን እየዘጋችሁ መሰረተ ልማት እንዳይኖር እያደረጋችሁ ህዝቡን እያገታችሁ ገንዘብ እየወሰዳችሁ ከቀበሌ ሄዶ ሰው መቅበር እንዲያቅተው እያደረጋችሁ ማህበራዊ ህይወቱን እያስተጓጎላችሁ ጥላቻን እያነገሳችሁ እናንተን የሚደግፍ አርበኛ ሊሆን አርበኛ ሊጫወት ዩጋንዳ ተቀምጦ ካናዳ አውስትራሊያ ምናምን ተቀምጦ አርበኛ ሊሆን ወይራስ ቀኑን ከሌት ለኢትዮጵያ ህዝብ እየተጉ ያሉትን ለኢትዮጵያ ህዝብ እየለፉ ያሉትን ለውጥ እያመጡ ያሉትን የኢትዮጵያን ገጽታ ግንባታ ወደፊት ለፊት ያመጡትን የማህበረሰቡን ችግር ለመቅረፍ ያለማቋረጥ በሚሊዮን ቤት ለመስራት ያቀዱትን ይሄው ለመምህራን 6000 ምናምን ቤት ይሄው 27000 ቤት በቅርብ ቤት ጀመረ ይሄው ያለቀ 380000 ቤት እነዚህ የሚሰሩትን መኖሪያ የኑሮ ውድነቱ ችግር ከፍተኛ ምክንያት መኖሪያ ነው የመኖሪያ ቤት ነው። ስለዚህ የመኖሪያ ቤት አቅርቦትን ብናስተካክል ነገሮች ሊስተካከሉ ይችላሉ ብሎ የሚሰራው ኃይል ሊሰደብ ወይራስ ከዚህ በተቃራኒ ሆኖ ኦሮሞን እየሰደበ አማራን እየሰደበ ትግራይን እየሰደበ ዳርና ዳር ቆሞ ገንዘብ የሚሰበስብ ሊወደስ እንደ አርበኛ ሊታይ ሃይማኖትን የሚሳደብ እንደ አርበኛ ሊታይ አንተ እኮ ነው የምትነግራቸው አፍንጫቸው ድረስ ሙስሊም ሲሰደብ ደስ የሚለው ጮቤ የሚረግጥ ፕሮቴስታንት ሲሰደብ ጮቤ የሚረግጥ ኦርቶዶክስ ሲሰደብ ጮቤ የሚረግጥ እነዚህን አይነት ትውልድ እየፈጠራችሁ ወይራስ ግን አንድነታችንን የሚያጠናክሩ ህብረታችንን የሚጨምሩ ለወጣቶች ለህፃናት የሚሆኑ ነገሮች የሚያዘጋጁ ለህብረተሰቡ የጎደለውን እያዩ ቀን ከሌት ሌሊት ሳይተኙ ከምሽቱ 5 ሰዓት ላይ የሚገመግሙ ሙሉ የ8 ሰዓት መስራት ብቻ አይደለም ከዛ በኋላ ስራዎችን መከታተልና ዝም ብሎ ማየት አይደለም መጎብኘት አይደለም ሲናገሩ ሰምታችኋል። በተጨባጭ ጉድለታቸው ምንድነው? ጥንካሬያቸው ምንድነው? ይሄን በዚህ ቀጥሉበት። ይሄን የጎደለውን አስተካክሉ። ከማህበረሰቡ እያሉ ፊት ለፊት እየመጡ ቀን ከሌት የማይተኙ 24 ሰዓት የሚሰሩ ሰዎች ሊሰደቡ እንዲች አይነት ኢትዮጵያን ማየት አንፈልግም። ለዚህ ነው ቡድንተኝነት ኔትወርክ ያለቀቃቸዋል። አና ዊትነስ አካውንት ፎርቲስ ግልጽ ያልኩት ነው። አንዳንዶም ብልጽግና ውስጥ ያለው ይሄን ፈልገህ ያን ፈልገህ ምናምን ይመስላል። እዚህ ጋርም ቅድም አንድ ለፌስቡክ ጓደኛ ይነበራል ስልጣን ፈልጊ ስልጣን እኔ የምችል ቢሆን መጀመሪያ ወደ ፓርቲው ነው የምቀርበው። ስልጣን ይዞ መምራት እንደማልችል ከኔ ፐርሰናሊቲ አንፃር ስለማውቅ እኔ ስልጣን ፍላጎት የለኝም። ተጠርቼና እዚህ ጋር ብባል አልሆንም። በግልጽ ነገር ይሄው ፊት ለፊት ታየን በዚህ ልታስፈራራ አትችልም። ታየ ስልጣን አይቼዋለሁ እንዳቅሜ አይቼዋለሁ። የመጀመሪያው ሌላ ቢቀር የቦሌ ክፍለ ከተማ ምክር ቤት ዋና አፈ ጉባኤ ነበር። መምሪያ ማህበር ሊቀመንበር ነበር። በተለያየ ቦታ አይቼዋለሁ። ውጭም ሄጄ ኃላፊነትን አይቼዋለሁ። እዚህም ሆኜ አይቼዋለሁ። በፕሪንሲፓልነት በአካዳሚክ ማኔጀርነት በዩኒቨርሲቲ ዳይሬክተርነት ሰርቼ አይቼዋለሁ ከአንድም ሁለት ኦፊሶች። እሱ ለኔ ተርሸሪ ተውት። እዚሁ በአጋጣሚ ልንገራችሁ አልፈልግም። ግን እናንተ ቀን ከሌት ቁጭ ብለው ሚዲያ ከፍተው ሀገር ለማስደብ እንትን ለማለት 4 አረፍተ ነገር ጽፈው 4ቱን አረፍተ ነገር እየለጠጡ የሚውሉና በሱ የሚበሉ ሰዎች ጀግና ሊሆኑ ይሄን በደንብ አሰምርበታለሁ። 4 አረፍተ ነገር ውሰዱት። ጠቅላላ የሚናገሩት 4 አረፍተ ነገር ግን ረጅም ሰዓት እየለጠጡ ባደጉበት መርዝ ባደጉበት ተንኮል እሷን እየለጠጡ ረጅም ሰዓት ያወራሉ። እነሱ ጀግና ሊሆኑ አንድ ጠብሳ አይደለም። ጥላቻን አምርተው ጥላቻን አከፋፍለው የጥላቻ አበጋዝ ፊት አውራሪ ሆነው እንደ ጀግና ይታያሉ። ወይራስ እዚህ ጋር የሚሰራውን ሰው ይሄው እየሰሩ ነው ሄዶ እኮ ማሳየት ይቻላል። ሁኔታዎችን ትንባይሉ ዞሮ 1 2 3 4 ብሎ ዞሮ ዘሆል አዲስ አበባ የጨበራ ጆርዳን ፕሮጀክት ያላላ ኬላን ሪዞርት የጎርጎራን እያንዳንዱ ከተማ ላይ የመጣውን ለውጥ ዞሮ ማሳየት ይቻላል። ማየት ለሚፈልግ ሰው ግን አለ በየገጹ ላይ እኔ መዞር አያስፈልገኝም። ሂዱ በየገጹ ላይ አለላችሁ። ግን ማየት አትፈልጉም። እናንተ የምትፈልጉት ምንድነው? ጆሮአችሁ መጥፎ ካልሰማ ምን አይነት ናርሲሲስቲክ ፐርሰናሊቲ ዲስኦርደር እንደሆነ ባይፖላር ዲስኦርደር እንደሆነ አብዛኛው ሰው ያለው እኔ ከ5 ሰው አንድ ነበር ናርሲሲስቲክ ፐርሰናሊቲ ዲስኦርደር አለበት ሲባል የሰማሁት። በመንጋ ጥላቻ እስቲ ሁላችንም እንደግ። በቃ ሁሉም ከተማ ይደግ ብለው እኔ ሰዎች ደሴ ምን ትመስላለች? ጎንደር ምን ይመስላል? ባህር ዳር ምን ይመስላል? ደብረ ብርሃን ምን ይመስላል? የተለያዩ ከተሞች በምን ደረጃ አድርገዋል? ለገበሬ እኮ ማዳበሪያ እንዳይደርስ የሻቢያና የወያኔን የግብፅን ፕሮጀክት ይዛችሁ እናንተ ናችሁ የታገላችኋለች። ምርት እንዳይመረት ከፍ እንዳይል አማራ ክልል ያለው ምርት እንትን እንዲህ በዛ በኩል ኦሮሚያ ወለጋ ምናምን አካባቢ ያለው ምርት እንዲወድቅ ተሳስራችሁ ነው የምትሰሩት። እነዚህ ምርት እንዲወድቅ እናንተ ምርት እንዲወድቅ ከዛ ግባችሁ ምንድነው? የብልጽግና መንግስት ለውጥ አላመጣም የሚለው ነገር ለማሳየት ኢትዮጵያ ግን ያለ 80% አርሶ አደር እነዚህ ሰዎች ምን ያህል እንደጣሩለት እንደሆነ ባይን ይመለከታል። ክቡር ሽመልስ አብዲሳ ለፍልፉ የኦሮሚያ ህግ አውጪ ህግ አስፈጻሚ ህግ ተርጓሚና በዋናነት የኦሮሞ ህዝብ ክቡር ሽመልስ አብዲሳ ሽመልስ አብዲሳ ምን እንደሰሩ እንደሆነ ያውቃል። የሸገር ከተማ ከንቲባ ዶክተሩ ምን እየሰራ እንደሆነ የሸገር ዙሪያ እዚህ አዲስ አበባ ዙሪያ ያለው በደንብ አድርገው ምን እየሰራ እንደሆነ አሁን ገና ያላወራንለት በደንብ ዞረን ውስጥ ስናይ ያላወራንለት የሸገር ሲቲ ከንቲባ አለ። ተአምረኛ የሆነ ሰው እስካሁን ያላነሳው ይቅርታ የምጠይቅበት አንዱ የሸገር ሲቲ ከንቲባ አለ። እነዚህን የሚሰሩት ስራ አጃይብ የሚያስብል ስራ ተደብቆ ማነው ጀግና ገዱ ማነው ጀግና አንዳርጋቸው ጽጌ የትና ቋለና አንዳርጋቸው ጽጌ መቼ ነው ከኢትዮጵያ የወጣው?
ወያኔ ገርፋው አዜብ ናት ማናት አዜብ መስፍን የመለስ ዜናዊ ሚስት ከዘረፈችው የህዳሴ ግድብ የሚያክል እንትን አንድ ሳልቫጅ ይዛችልኝ መጣች ብሎ አደባባይ ለሚናገር ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።